ሰላም ጋይስ ዛሬ ደግሞ በቤልፋስት በኖርዘርን አይርላንድ ዋና ከተማ የክሪስማስ ቫይቭ ምን እንደሚመስል ሄደን ዞር ብለን እናየዋለን። ላይክ ብዙ አይነት የክሪስማስ ቫይቮች ነው ያሉት እዚህ። ላይክ ሞስትሊ ደግሞ ክሪስማስ እና ኒው ይር ላይ በጣም ነው ደመቅ ብሎ የሚከበረው ቤልፋስት ላይ ማለት ነው። እና ሄደን ደግሞ ላይክ የተለያዩ አክቲቪቲዎች እንሞክራለን። በጣም የሆነ አሪፍ የሆነ የክሪስማስ ታይም ነው የሚኖረው። ላይክ በጣም ማለት ነው ላይክ ቤስት የሆነ የክሪስማስ ቫይቭ ነው ያለው። በጣም ከተማው በጣም ነው የሚያምረው። ላይክ የተለያዩ አይነት አክቲቪቲዎች ያሉበት ከተሞች ነውና እና የተለያዩ ትራዲሽናል የሆኑ ምግቦች የሚሞከሩበት በቤልፋስት ላይ ከሚገኙ ቦታዎች አንዱ የሆነው የዋና ከተማው ሲቲ ሴንተር ነውና ሄደን ደግሞ ላይክ ትራይ እናደርጋለን፣ እንሞክራለን። በጣም ነው ደስ የሚለው። ላይክ በክሪስማስ በቤልፋስት ያለው ቫይቡ ከተማው በጣም ነው የሚያምረው። በጣም ተጊጦ ምናምን ከተማው ላይክ የተለያዩ ላይቶች እና የተለያዩ የሆነ ሀፋኖች ያሉበት ቦታ ነው። ላይክ ሞስትሊ ክሪስማስ ላይ በጣም ነው ከተማው ደመቅ የሚለው ማለት ነው። ላይክ ብዙ አይነት አክቲቪቲዎች ምናምን ያሉበት ነውና ሞስትሊ ላይክ ክሪስማስ ታይም እና ኒው ይር ላይ ሲሆን ምናምን ብዙ አይነት አክቲቪቲዎች አሉ። ላይክ ቤስት የሆኑ አክቲቪቲ ያሉበት ቦታ ነው እና እቺ ደግሞ ቤልፋስት የኖርዘርን አይርላንድ ዋና ከተማ ስትሆን ብዙ አይነት አክቲቪቲዎች ከሌሎች ታውኖች አንጻር ብዙ አይነት አክቲቪቲዎች ያሉባት ቦታ ናት። እና አሁን ደግሞ ወደ ዋናው ዳውንታውን ቦታ ሄደን ላይክ ምን አይነት አክቲቪቲዎች እንዳሉ ሄደን እናያለን። ብዙ አይነት አክቲቪቲዎች ነው ያሉት፣ ብዙ የክሪስማስ ቫይቮች ነው ያሉትና ሞስትሊ ኢቭን ለንደንም በጣም አሪፍ የሆነ አክቲቪቲዎች ነው ያለው። እዚህ ጋር ደግሞ ላይክ ራሱን የቻለ የተለያዩ የኖርዘርን አይርላንድ ክሪስማስ ቫይቮች ያሉበት ቦታ ነው። ሂደን ደግሞ እዛ ላይ ላይክ ብዙ አይነት ነገሮችን እንሞክራለን። ብዙ አይነት አክቲቪቲ እናደርጋለን። የተለያዩ የሆኑ የምግቦች አይኖች ያው ድሪንኮች ከተማው ደግሞ እንደምናየው ይሄ መሀል ሲቲ ሴንተር ሲሆን ላይክ በብዙ አይነት ላይቶች ጌጧል። ላይክ ክሪስማስ መስሏል። በጣም ሞቅ ብሏል። ብዙ አይነት ነገሮች ነው ያሉት የተከፋፈቱት። ላይቶቹ ደግሞ እንዴት አባታቸው እንደምሩ በጣም የሆነ ቫይቭ የሆነ ለየት ያለ ቫይቭ ነው እንዲኖረው ያደረጉት። ላይክ በጣም ሞስትሊ ደግሞ ኒው ይር እና ክሪስማስ ላይ ይችን ከተማ በጣም የሆነ ብዙ አይነት የክሪስማስ ቫይቭ ነው ያላት፣ ብዙ ነገሮች ማለት ነው። እስኪ አሁን ደግሞ ሄደን ወደ የክሪስማስ ቫይቭ ሄደን ላይክ ብዙ ነገሮች ትራይ እናደርጋለን። ላይክ በጣም የሆነ ብዙ አክቲቪቲዎች ያሉበት ነው ክሪስማስ ታይም ላይ ላይክ ኦፕን ዶር ላይ የሆኑ ብዙ አይነት አክቲቪቲዎች ነው ያሉትና አሁን ደግሞ ሄደን ከነሱ አክቲቪቲዎች እና የተለያዩ ምግቦች ያሉበት የክሪስማስ ጣፋጭ ነገሮች የሚሸጡበት ቦታ ሄደን ትራይ እናደርጋለን። ብዙ አይነት ነገሮች እንሞክራለን። ባይ ዘ ወይ ቤልፋስት ሁለት አይነት ህዝቦች የሚኖሩባት ከተማ ስትሆን ብሪቲሾች እና አይሪሾች የሚኖሩባት ከተማ ናት። ላይክ ብዙ ቫይቮች ያሉበት ከተማ ናት። ላይክ ኢቭን ከለንደን አንጻር ሲታይ ላይክ ትንሽ ቫይቭ ምናምን ቀነስ ቢልም ግን ራሱ በቻለ ላይክ የከተማው ብዙ አይነት አክቲቪቲዎች ያሉበት ቦታ ነው። አሁን ደግሞ ይሄ ሲቲ ሆል ተብሎ በተለምዶ በሚጠራ ቦታ ሲኖር የድሮ የቤልፋስት ፓላስ የነበረ ቦታ ነው። እዚህ ውስጥ ገብተን ደግሞ የተለያዩ የክሪስማስ ቫይቮች ያሉበት ቦታዎች ናቸው እና እዛ ሄደን የተለያዩ ነገሮች ትራይ እናደርጋለን። የተለያዩ ምግቦች፣ የተለያዩ ጣፋጮች ነገሮች እንሞክራለን። እዚህ ጋር ላይክ በጣም ነው ክሪስማስን ሞቅ ከሚያደርጉት ቦታዎች ቢኖሩ ይህንን ቦታ ነው። ላይክ ገብተን ደግሞ ምን አይነት ቫይቭ ነው ሄደን እንሞክራለን። በጣም ብዙ አይነት የተለያዩ ቫይቮች ያሉበት ነገር ነው። ላይክ ብዙ አክቲቪቲዎች የሚደረጉ ቦታዎች ናቸው። ገብተን ደግሞ እዛ ሄደን ምን አይነት ነገር አክቲቪቲዎች እንዳሉና ምን አይነት ምግቦች እንዳሉ ሄደን እንሞክራለን። ላይክ እስኪ ላይክ ብዙ አይነት ነገር ነው ያለው። ላይክ ሞስትሊ ደግሞ ክሪስማስ ታይም ላይ ብዙ አይነት አክቲቪቲዎች ያሉባቸው ቦታዎች ናቸው። ብዙ አይነት ሰዎች ነው የሚመጡት እዚህ ቦታ ላይ ላይክ ብዙ ምግቦች፣ ብዙ አይነት ላይክ ቫይቭ ያለበት ነገር ነው። ላይክ ሞስትሊ ደግሞ ምግቦች የተለያዩ አይነት ምግቦች ምናምን የሚሞከሩባቸው ቦታዎች ናቸው።
ብዙ አይነት ሰዎች ነው የሚመጡት። ላይክ በጣም ቢዚ ከሆነ የክሪስማስ አክቲቪቲ ቢሆን እዚህ ቦታ ነው። ሲቲ ሆል ተብሎ ከሚጠራው ሲቲ ሴንተር ላይ ከሚገኘው ቦታ አንዱ ነው። ብዙ አክቲቪቲዎችን ያሉ ላይክ ባይ ዘ ዌይ ላይክ ቤልፋስት ላይ አለ የሚባል ጊነስ ያለበት በአየርላንድ ከሚገኙ ከተሞች አንዱ ነው። ላይክ ከደብሊን ቀጥሎ ማለት ነው። ደብሊን ላይ ሞስት ቤስት የሚባሉ የጊነስ ቴስት የሚደረግበት ቦታ ነው። ላይክ ብዙ ጊዜ በተለምዶ ከምናውቀው ላይክ አየርላንድ ላይ በጣም ብዙ አይነት የጊነስ አይነቶች ያሉባት ቦታ ስትሆን ግን ጊነስ የሚባሉ ላይክ ታዋቂ የአየርላንድ ቢር የሚሸጥበት ቦታ ነው። የተለያዩ አይነት ጆሎሪ ምናምን የተለያዩ አይነት ፒክቸሮች ኢቭን ምግቦች ምናምን የሚሸጡባቸው ቦታዎች ናቸው። ብዙ የክሪስማስ ላይ ግብይት የሚደረግበት ቦታ ቢኖር አንዱ ይሄ ቦታ ነው። አሁን ደግሞ እንደገና ሂደን ላይክ የተለያዩ ምግቦች ከሚሸጡባቸው ቦታዎች የሆኑት ላይክ የተለያዩ ጣፋጮች የተለያዩ መጠጦች የሚሸጡባቸው የቤልፋስት ቦታ ነውና ላይክ በጣም ብዙ አይነት ቱሪስቶች ነው ያሉት። የተለያዩ ሀገሮች ለክሪስማስ ቫይብ ለማሳለፍ ብሎ የሚመጡ ነው ያሉትና እዚህ ጋር ሂደን ደግሞ እኔ ምን አይነት ቫይብ እንዳለውና ላይክ በጣም ብዙ አይነት ቫይቦች ነው ያሉት። በጣም ደስ ከሚሉ ቫይቦች ናቸው። የክሪስማስ ሞስትሊ በጣም ብዙ አይነት ነገሮች የሚሞከሩባቸው ቦታዎች ናቸው። ላይክ እንደ ምግቦች የተለያየ አይነት ላይክ ብራዚሎች፣ አይሪሾች፣ ብሪቲሾች እና የተለያየ አይነት ምግቦች የሚሸጥባቸው ቦታዎች ናቸው። በዛ ላይ ደግሞ አሪፍ አሪፍ የሆነ አይስክሪሞች ያሉባቸው ናቸው። ሞስትሊ ግን እዚህ ጋር የሚመጣ ሰው ምናምን የተለያየ አይነት ምግቦች ለመሞከር ነው። ማስ ሰው ነው ያለው። በጣም ብዙ አይነት ሰው ነው ያለው። ላይክ የተለያዩ ብዙ ሰዎች ግን በጣም ብዙ ደስ ከሚሉ ቦታዎች አንዱ ነው። ላይክ የተለያየ አክቲቪቲዎች ያሉባቸው ናቸው የክሪስማስሞችና በጣም ብዙ ደስ ከሚሉ ቦታዎች ቢኖሩ አንዱ ነው። አሁን ደግሞ ሰው ነው ያለው። ላይክ ቦታው ለመሄድ ለራሱ ለማለፍ በጣም ከባድ ነው። በጣም ብዙ ግፍ ያለበት ቦታ ነው። ዋው ምን አይነት የጣሊያኖች ሳይቀር ላይክ ምግቦች ነው ያሉት። ጣሊያኖች
የብሪቲሾች እና የጀርመኖች የተለያዩ አይነት ምግቦች የሚሸጡባቸው ቦታዎች ናቸው። ላይክ በጣም ክራውድን ያለው ደግሞ ማሰው ነው ያለው እዚህ አካባቢ። ብዙ የክሪስማስ ጊፍቶች፣ የክሪስማስ መጠጦች ምናምን ብዙ ነገር መሞከር የምትፈልገው ከሆነ አንድ ቦታ ይሄ ነው። ላይክ ቤስት ከሚባለው ላይክ ሞክራቸው ነገሮች የአይሪሽ ድሪንክ ጊንሶች የምትሞክሩትና የጣፋጭ ላይክ አይስክሬሞች ምናምን የሚሸጥባቸው ቦታዎች ይሄ ስለሆነ ላይክ ብትሞክሩት በጣም አሪፍ ነው ብዬ ነው ማሰባ። አሁን ደግሞ የተለያዩ አይነት ነገሮች ትራይ እናደርጋለን። ብዙ ደግሞ አብዛኛው እዚህ ላይ ፌስቲቫል ላይ የምታዩት ነገሮች ጣፋጭ ነገሮች ነው የሚሸጡባቸው። ጣፋጭ ነገሮች ላይ አብዛኛው ላይ የክሪስማስ ቫይብ ላላቸው ላይ ቾኮሌት እና ፋስት ፉዶች ናቸው የሚሸጡት። ላይ ብዙ አይነት ነገሮች አሉ። ላይ መጠጥም ላይ ድሪንክ ምናምን ማድረግ ከፈለጋችሁ ብዙ ነገሮች ያሉባቸው ቦታዎች ናቸው። ባይዞ ይሄ ቦታ ላይክ ለክሪስማስ ብቻ ነው። ላይክ ክሪስማስ ታይም ላይ እና ኒው ኢየር ታይም ላይ ነው እንደዚህ አይነት ቫይቦች ያሉበት እንጂ ሌላ ታይም ላይ ብዙ የሆነ ነገሮች ያሉበትም። ብዙ ላይክ ሞስትሊ ክሪስማስ ታይም ላይ ነው። ክሪስማስ ታይም ላይ እና ኒው ኢየር ታይም ላይ ነው እንደዚህ አይነት ነገሮች ያሉበት። ላይክ እንደዚህ አይነት ነገሮች የሚካሄዱ እና ላይክ ብዙ የሆነ አክቲቪቲዎች ነው ያሉት። ላይክ ብዙ ሞስትሊ ላይክ ጀስት ክሪስማስ እና ኒው ኢየር ታይም ላይ ነው። እና እዚህ ጋር ደግሞ እዚህ ያለው የምታዩት ነገር ደግሞ ከአይሪሽ ፓላሶች ላይ የድሮ የቤልፋስት ፓላስ የነበረ ቢልዲንግ ነው። እዚህኛው እዚህ ጋር ቦታ ላይ የምታዩት ባክግራውንድ ላይ ያለው እና እዛኛው ደግሞ ተሻግሮ ያለው ደግሞ የስኮቲሽ ፓርላመንት የነበረ ነው። ፓላስ ተብሎ ነው በተለምዶ የሚጠራው። ዳማች ሂስትሪም ብዙም ባላቅም የስኮቲሽ ፓላስ ነው ተብሎ የሚጠራ በተለምዶ። ይሄኛው ደግሞ የቤልፋስት ፓላስ ላይክ ብሪቲሾች የገነቡት የቤልፋስት ፓላስ ነው። ላይክ አይሪሾችም አብዛኛው ቢኖሩ እዚህ ሀገር ላይክ የብሪቲሽ ፓላስ ነው። ብዙ አይነት ላይክ ሾፒንጎች ነው ያሉ። ላይክ የተለያየ ጀስት ምግቦች ብቻ ምናምን አይደለም እዚህ አካባቢ የሚሸጡት። ላይክ ብዙ የሆኑ የአይሪሽ እና የብሪቲሽ ትራዲሽናል የሆኑ ልብሶችም ጌጣጌጦችም የሚሸጡበት ቦታ ነው። ብዙ አይነት ሰዎች ነው የሚመጡት እዚህ አካባቢ። ብዙ ነገሮች ላይ ትራይ ማድረግ ትችላላችሁ። አብዛኛው እዚህ ጋር ደግሞ ላይክ የክሪስማስ ቫይብ ያላቸውን ምግቦች ምናምን ነው የሚሸጡት። እዚህ ጋር በስተጀርባ የምታዩት የአይሪሽ ብሪቲሽ ፓላስ ነው። እዚህ ጋር ደግሞ ላይክ ብዙ አይነት ቫይቦች ያለባቸው ሬስቶራንቶች እና የተለያዩ መጠጦች የሚሸጡባቸው ቦታዎች ናቸው። ብዙ ሰው ላይክ እዚህ ጋር እስከ 11 ሰዓት ምናምን ነው የሚያመሸው። ብዙ ሰው ላይክ በጣም የክሪስማስ ቫይብ ያለበት ቦታ ከመሆኑ ብዙ ነገር ነው የሚያሳልፈው። ላይክ ብዙ አክቲቪቲዎች ነው የሚያደርገው። እዚህ ጋር የተለያዩ አይነት ምግቦች ያሉባቸው የተለያዩ መጠጦች ያሉባቸው ቦታዎች ናቸው። ሞስትሊ ላይክ እዚህ ሀገር ደስ ከሚለኝ ነገር የክሪስማስ የሚያከብሩበት ነገር ነውና ብዙ የክሪስማስ ቫይቦች ነው ያሉት። ላይክ በጣም ደስ ያለ ላይክ ከተማው በጣም ነው የሚያደምቋት። ላይክ ናይት ላይፏ ምናምን በጣም አሪፍ ነው። ብዙ አይነት ናይት ላይፍ ነው ያላት። ላይክ ሞስትሊ ደግሞ ብዙ ጊዜ ናይት ላይ በጣም ደመቅ ያለ ቫይብ አለው ከተማው። እዚህ ጋር የምታያቸው ሁሉ ነገሮች ላይ ጊዜያዊ ነው። ክሪስማስ ታይም በኋላ የለም። ላይክ ሆል ፓርክ ነው የሚሆነው። ኖርማል ሰው ቁጭ የሚልበት ምናምን ነው እንጂ እንደዚህ አይነት አክቲቪቲዎች ምናምን ላይ የሉም። ላይክ ጀስት ክሪስማስ ታይም ላይ ብቻ ነው።
Where they were. Chips are good. My sister probably had half that. No, but you check it. Like maybe you know for it. No. Like ማንም ሰው like ማንም ሰው like ቤቱ የሚቀመጥበት ታይም አይደለም። ብዙ ሰው ነው like እዚህ ጋር መጥቶ ምናምን ብዙ ነገሮች የሚሞክርበት የክሪስማስ ቫይብ ነውና በጣም ነው የሚያምረው። በጣም ማለት ነው። በጣም የተለያየ ቫይብ ነው ያለው። አብዛኛው ደግሞ እዚህ ጋር ያሉ ሬስቶራንት የምግቦች ምናምን የጣሊያኖች ናቸው። የህፃኖች መጫወቻ ያለው ላይክ ጣፋጮች እነዚህ ነገሮች የሚሸጡባቸው ቦታዎች ናቸውና ላይክ የሚገርም የሆነ ቫይብ ነው ያለው። እንደምታዩት ይመስላል ላይክ በጣም ሞቅ ያለ ቫይብ ነው ያለው። በጣም ላይክ ለመራመድ ለራሱ በጣም አዳጋች ነው። ብዙ ሰዎች ነው ያሉት ላይክ ብዙ አይነት ሰዎች ነው ያሉትና ላይክ በተቻለ መጠን ላይክ ፈጠን በየቦታውን ለማየት እየሞከርክ ነው። አሁን ደግሞ አሽቻችሁ ለራሱ በጣም ነው ደስ የሚለው። ግን በዛ ላይ ክሪስማስ ታይም ላይ በጣም ከሚመቹኝ ነገሮች ቢኖሩ ጣፋጭ የሚሸጡባቸውና ስክሪም የሚሸጡባቸው። እስኪ አሁን ደግሞ ወተን እንደገና ላይክ ከተማው ምን እንደሚመስልና ምን አይነት ቫይብ እንዳለው ላይክ ክሪስማስ ታይም ላይ ሄደን እናያለን። ባይዞይ ከተማው በጣም ደመቅ ያለ ነው። ላይክ በጣም ክሪስማስ ላይ በጣም ነው ደመቅ የሚያደርገው። ላይክ ብዙ አይነት አክቲቪቲዎች እንዲኖሩና ብዙ ነገሮች ትራይ እንዲያደርግ ነው ሰው የሚፈልጉት። ላይክ በጣም ብርድ ነው ያለው። ላይክ በጣም ጃኬት ለብሼ ምናምን ያለውና በጣም ብርድ ነው ያለው። ግን ያለው ቫይቡ ግን በቃ በጣም ደስ የሚል ላይክ ብዙ ነገሮች ትራይ እንድታደርጉ ነው የሚያደርገው። ሞስትሊ ክሪስማስ ታይም ላይ ይሄ ቦታ በጣም ያበደ ቦታ ነው። ያበደና ላይክ ብዙ አክቲቪቲዎች ያሉባቸው ናቸው። አሁን ደግሞ ላይክ ወደ ሞር ዳውንታውን እየሄድን ምን አይነት ቫይብ እንዳለው በክሪስማስ ታይም ላይ ቤልፋስት ምን እንደምትመስል እናያለን። በጣም የሚገርም ቫይብ ነው ያለው። ላይክ በጣም ሞቅታ ማለት ነው። ትራይ ማድረግ ትችላላችሁ። በቀጣይ ደግሞ ቤልፋስት አለ የተባለው ትልቁ ጌም ዞን ሄደን ትራይ እናደርጋለን። ምን አይነት አክቲቪቲዎች እንዳሉ፣ ምን አይነት ነገሮች ማድረግ እንደምትችሉ ሄደን እናያለን። ላይክ እዚህ አሁን የነበረን የክሪስማስ ቦታውን የመጎብኘት እዚህ ላይ ያልቃል። ኔክስት ታይም ላይ በቀጣይ ቪዲዮ ላይ